አንድ ጠብታ ውሃ አንሰጥም እኛ ኤርትራውያኖች። አዎ አሰብን በኃይላችን ወስደነዋል። ወንድ ኮንክ ናና መልሰው። ቡሬን ታልፎ ትሆናለህ ግን ከበድ ነው ምን ጠብስሽ። በምን ወታደር ነው ከባጭ የምጨርሱት? በእናት የታለና ነው እንዋጋ ወታደር የታለ? ኤርትራ ላይ የኢከካም ልጆች ማለት ነው። እናንተ ኤርትራ የምትባለው ቡጅሌ መንደር ማለት ነው። ይሄ 75 ዓመት የሞላ ፈሱን ራሱ መያዝ ያቃተ ሰውዬ የሚመራትን መንደር ተውትና በአሁኑ ሰዓት ኢትዮጵያ አሜሪካን የመዋጋት አቅም አላት። አንተ ይሄን አታውቅም እና አብሽር እንመጣለን፣ አሰብ ላይ እንመጣለን። አብሽር እንደምትጮህ እዛ አሜሪካ ነው ወይስ አረብ ሀገር ግመል እየጠበቅ እዛ አፊን እንደምትከፍት መሰለኝ እንዴ? የኢከካም ልጅ ማለት ነው። ኢትዮጵያ ደግሞ ማለት ነው ኦሮሞ ምናምን እያላችሁ የኢትዮጵያን ሕዝብ አታከፋፍሉት። ከፈራችሁ ፈርተናል ብላችሁ በሰላም ወደቡን ስጡን። ወደቡን ካልሰጣችሁ ግን ኦሮሞ ነው ይሄ ምንድነሽ እያልክ እዛ እያልክ ትቀጥላታለህ እንጂ ኢትዮጵያ አትከፋፈልም። ኢትዮጵያ አንድ ናት። ኢትዮጵያ ደግሞ አሰብን ትወስዳለች። ገባ? የኢከካም ልጆች ስሙ።